ቢስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከይርያ ቤተሰቦች አህለን ወሰህለን ወመርሐባን፣ እንዴት ናችሁ? ያጀማ ደህና ናችሁ? ከኛ አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም እና መተናል። አበረታቱን፣ ደገፍ አድርጉን። ላይክ፣ ሰብስክራይብ፣ ሼር። አንድ ሰው ገብቶ ሰብስክራይብ ያደረገ ኮሜንት ያስቀመጠ እሱም ቤት ሄጄ ከይርያ እኔን ታገኙኛላችሁ። ምንም እንትን አይልም እና ደግፉን፣ አበረታቱን፣ እስኪያሳድጉን። የመዳም ስራ በጣም እየሰለቸን ነው። በርታ አድርጉን ወንዶች። እስኪ ጓደኛዬ ሰላም ባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንዳለችውም ያው አበረታቱን። ገና አዲስ ጀማሪ ነንና ሰብስክራይብ፣ ሼር፣ ላይክ በማድረግ ተባበሩን። ኢንሻአላህ የወደፊት አብረን እንሄድ ይሆናል ካላህ ጋር እና እሷ ያው ብዙ አታወራም። ማሻአላህ መስኪንዬ ነች፣ ዝምተኛ ነች ማለት ነው። ለዛ ነው ትፈራለች። በቪዲዮ ወጣ አታውቅም። እስኪ አበረታቱን እና እንዴት ናችሁ? ዱባይ ያላችሁ የዱባይ ኑሮ እንዴት ነው? አየሩስ እንዴት እያደረጋችሁ ነው? የዛሬ አየር በጣም ደስ ይላል። በተለይ ሌላ ቦታ አላውቅም፣ ግን አቡዳቢ ላይ ዛሬ በጣም ደስ ይላል። ዳመና ነው። በቃ ምን ልበላችሁ፣ በጣም ደስ ይላል። ቅዝቃዜው ራሱ ብዙም ባይቀዘቅዝ ራሱ በጣም ደስ ይላል ማለት ነው። ምቾት ይሰጣል። እና እናንተስ ጋር እንዴት እያሳለፋችሁት ነው? እንዴት እያደረጋችሁ ነው? እየበረታችሁ ነው ወይ? ብቻ የምር በዛሬ ሆኖ ለምሳሌ ወደ ሀገር ምናምን ብንሆን አየሩ ራሱ በጣም ነው የሚናፍቀው። ግን ሰው ሀገር ስትሆኑ ምንም ማድረግ አትችሉም እኮ። ለመውጣት ራሱ ቢናፍቃችሁ ምን እንጃ፣ ከአንዳንዱ ቤት ሊሆን ይችላል፣ አንዳንዱ ቤት ግን አይፈቀድም። አሁን እኛ ዛሬ አየሩ በናፈቀን ነው ያለው። ወተን ብንዝናና እንደፈለግን ብንሆን የምር በጣም ደስ የሚለው። ብቻ የሰው ሀገር ወላሂ በጣም ከባድ ነው። አንዳንዴ የምትፈልጉት ነገር አታገኙ። ብቻ አልሐምዱሊላህ ከባድ ነው። ብቻ አላህ የሀገራችን ያብቃን። በሰላም በጤና ወተን አላህ በጤና በሰላም ለሀገራችን አላህ ያብቃን። አላህ ይርዳን። መጨረሻችንን አላህ ያሳምርልን። ከመጥፎ ነገር ሁሉ አላህ ይጠብቀን። እንግዲህ በዚህ ሰዓት ደግሞ በእህቶቻችን የሚሰማው ጉዳይ በጣም ከባድ ነው። በተለይ በሳውዲ ዓለም ያሉ እህቶች ሱብሃንአላህ፣ አላህ ይጠብቃቸው። ሁላችሁም ባላችሁበት አላህ ይጠብቃችሁ።